ፑቲን አራስ ነብር ሆኗል። ዘለንስኪ አዘናግተው ጉድ ሰሯቸው። ፑቲን ጉድ ተሰርቷል። አራስ ነብር ሆኗል። እሳት ጎርሰው እሳት ለብሰው አደገኛ ኒውክሌር ወደ ኪየቭ እንዲተኮስ አዘዋል። ዩክሬን አዘናግታ ሞስኮ ላይ የፈጸመችው ከባድ የአየር ጥቃት የክሬምሊን ቤተመንግስትን አበሳይቷል። ከኢስታንቡሉ ድርድር ቀደም ብሎ ኪየቭ የፈጸመችው ጥቃት ፑቲን የሚተማመኑባቸው 40 የጦር ጀቶች ዶጋመድ ሆኗል። የሩሲያ ተደራዳሪዎች ኢስታንቡል በተገኙበት ዕለት የተፈጸመው ጥቃት ሞስኮን አበሳይቷል። ይህንን ተከትሎ ቭላድሚር ፑቲን ሁለት ቀጭን ትዕዛዝ ሰጥተዋል። ኢስታንቡል ያሉት ተደራዳሪዎች በአስቸኳይ ወደ አገራቸው እንዲመለሱ ያዘዙ ሲሆን ከዚህ በተጨማሪም እስካሁን በዓለም ላይ ጥቅም ላይ ያልዋለው አስፈሪው ኒውክሌር እንዲተኮስ ትዕዛዝ መስጠታቸው ታውቋል። የኒውክሌር ጥቃቱ በሶስት የዩክሬን አቅጣጫ ሊፈጸም እንደሚችልም ከሞስኮ የወጣው ወታደራዊ መረጃ አመላክቷል። ተወደዳችሁ የቻናላችን ቤተሰቦች ዩክሬን በሩሲያ የፈጸመችውን ዘግናኝ የድሮን ጥቃት ተከትሎ ፑቲን አራስ ነብር ሆኗል። ዘለንስኪ የተኛውን በሬ ቀስቅሰውታል። የነብርን ጭራ ከያዙ አይልቀቁ የሚለውን አባባል ልብ ያላሉት ዘለንስኪ የነብሩን ጭራ ለቀውታል። ይህንን ተከትሎ በቀጣይ ቀናትና ሰዓታት ከባድ የሚባል የኒውክሌር ጥቃት ዩክሬን ላይ እንደሚፈጸም እየተሰማ ነው። ጉዳዩን የተመለከተ ዝርዝር ያለ ጥንቅር ይዘናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ ፍጻሜው ድረስ አብራችሁን ቆዩም።